ኒና ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። የዛሬ 8 ዓመት ስለ ጉማ አዋርድ ቪዲዮ ሰርች የነበረ በእርግጥ አመቱን ማስታወስ አልቻልኩኝም። የነበረኝ አስተያየት ከዛ ጋር ተመሳሳይ ነው። አብዛኞቹ በዚህ አመት የተሰሩ ልብሶቹ ኢትዮጵያኖች ዲዛይነር አለን እንላለን እንጂ ዲዛይነር እንደሌለን ያመላከተን ሰዎች በልጅነታቸው ያደረጉትን ሶክስ ወይ ደግሞ በልጅነት ያደረጉትን ምንድነው የሚባለው ይሄ ስቶኪንግ አድርገው የመጡበት ዝግጅት ሆኖ አግኝተነዋል። እንደው ከለበሱት ልብስ ውስጥ ለእኔ አይኔ ውስጥ የገባው ከሴቶቹ ግማሾቹ ኦፊስ ለስራ ወይ ደግሞ ለኢንተርቪው ሄዱ መስሎ ነው የመጡት። ግማሾቹ ደግሞ ሰውነታቸውን ያላመጣጠነ ልብስ ነው የለበሱት። በእርግጥ እኔ የፋሽን ዲዛይነር አይደለሁም፣ ግን ሰዎች ሲለብሱ አውቃለሁ። ሰዎች በእኔ አስተያየት ሰዎች ቆንጆ ሲለብሱ ሲያምርባቸው እንትን ሲሉ ዋው ይሄ በጣም ጥሩ ነው፣ ይሄ ክላሲ ነው፣ ይሄ ትራሽ ነው ምናምን ብዬ ማለት የሚችል አይምሮ ያለኝ ይመስለኛል። እውነት ለመናገር ቃል ኪዳን ጥበቡ ከለበሰችው ልብስ ውጭ ኦልሞስት የሁሉም የሆነ ነገር እያጎደለው ነው ለእኔ። ይቅርታ ይሄንን ስል እሷም ትንሽ ወደ ሆዷ ጋር ያዝ ያረጋት ይመስለኛል። እዛ ዝቅ ዝቅ ስታደርገው አይቻለው። የወንዶቹ ከሞላ ጎደል ጥሩ ነው። አንድ የናይጄሪያ ቀሚስ ለብሶብን ከመጣ ባለ ኮፍያ ሰው ውጪ ሌሎቹ የቻሉትን ያህል የሀገራቸውን ባህል የጠበቀ አለባበስ ለመልበስ ሞክረዋል። በዚህ አመት ጉማ አዋርድ በጣም ፌር የሆነ ሽልማት ነው ያደረገው። ሞስት አዋርድ ያገኙ ሰዎች ወይም አርቲስቶች ሁሉ እኔ ተስማምቻለሁ። የሚገባቸዋል ብዬ አስባለሁ። በእርግጥ ሁሉም በዲቴል አላየሁም፣ ግን ይገባቸዋል። ግን እውነት ዲዛይን ላይ እግዚአብሔርን እውነት ዲዛይነሮቻችን ምን ትሰራላችሁ? ምን እያደረጋችሁ ነው? ይሄን እኛ አርቲስቶቻችንን የሚያለብሰውን ዲዛይነር የለንም ወይ? አቅም ነው የሌላችሁ? ገንዘብ ነው የሌላችሁ? ወይ ሰውነት ነው የጠፋው? ግን ሁሉም ሰውነት ለእኔ ቆንጆ ነው ብዬ አስባለሁ። ኤቭሪባዲ የሁሉም ሰውነት ቆንጆ ነው ብዬ እኔ አስባለሁ። ስለዚህ እንደዛ አይደለም ይመስለኛል። ስፖንሰር የሚያደርጋችሁ ሰው ነው የሌለው። ብቻ አላውቅም። ችግሩ ታውቆ ይሄ ነገር ቢቀረፍ ደስ ይለኛል። አሁን እኮ የሆነ ጊዜ ላይ ቆንጆ ልብስ ቆንጆ ምናምን ተብሎ ሽልማት ቢመጣ በቃ አረ ምን ሼ ነው። አንዷ ደግሞ ሚጤጤ ጡት አለቻት፣ እሷን ውጪ ጥላት መጣች። ሰው ሀብቱ ያለው ጡት ያለው እንደዚህ ጡቱን ላሳይ ብርም ያለው ብሩን ላሳይ አይልም። ድብቅ ቀርቦ ነው የሚበላው። ልክ እንደኔ አይነቱ ድሃ ልክ እንደሱ አይነቱ ድሃ ጡታቸውን ገልባት እዩልኝ። የሚጤጤ እኮ ጡት እኮ ነው ያላት። ጉድ ነው። ወንዶቹ ደግሞ በዚህ ጭብር ብላችሁ ምንድን ነው አሁን ይሄ ልብስ አሁን ምንድን ነው? እስኪ ንገሩ። ምን ልበለው ይሄንን ልብስ? እናንተ ፍረዱ። እኔ እኮ በቃ ተቸገርኩ። እኛ እኮ ቸረው ምን ነው አልጫወት መሰለኝ። እናንተ ዲዛይነሮች ልሰሩ ይገባል። አንቺ እንኳን እሺ የቤት እመቤት ኦኬ። አሁን እቺ ልጅ አለባበሷን እዩልኝ። እኔ በጣም የወደድኩት አለባበስ አላቃትም። አርቲስቱን ቲክቶከር አልሆነ ዲዛይነር ግን እዩት፣ ከሰውነቷ ጋር የሚያምር ጸጉሩ፣ ሜካፑ እዩት። በቃ አሁን እጅ ትክክለኛ አዋርድ የመጣች ይመስለኛል። የኔ የአዋርድ አለባበስ አይምሮ ላይ የተጻፈው ልክ እንደዚች አይነት ሴት ነው። ከዛ በተረፈ ይሄ እንዴት ነው ይሄ ኢሉሚናቲን የሚያራምዱ አሜሪካውያን የሚያደርጉትን አለባበስ አምጥታችሁ ኢትዮጵያዊ ያለ አትተግብሩ ፕሊዝ። እች ልጅ እንኳን ሪዝን አላት ለምን እንደለበሰች። ምክንያቷ ስላሳመነኝ ወይ ደግሞ ያለችው ነገር ጥሩ መስሎ ስለተሰማኝ ትቻታለሁ፣ ምሬያታለሁ። አለባበሳችሁን አሳምሩ። እውነት እናንተም የተሰጣችሁን ዝም ብላችሁ አትልበሱ፣ ወይ ደግሞ የምትለብሱትን እወቁ። ግን ሜካፖ ችግር አለበት። ሜካፖና አንገቷ እጇ እዩት። አይመሳሰልማ። ካልተመሳሰል ደግሞ አልተመሳሰለም ነው። ብቻ ብዙ የምናገረው ነገር ነበረኝ፣ ግን ያው ቢናገሩ ሆድ ባዳ ይቀራል። እናንተም ደግሞ አስተያየታችሁን ከስር ጻፉልኝ። አፍተር ኦል ይሄንን እንደዚህ ደረቴ ነፍቼ እንድናገር ያደረገኝ የራሴ ዩቲዩብ ቻናል ስላለኝ እንጂ እኔ ዲዛይነር አይደለሁም። ስለ ልብስም አይዲያውም የለኝም፣ ምንም አውቀው ነገር የለኝም። እና የግል አስተያየት ነው፣ ፐርሰናሊ እኔ የምሰጠው ነው እንጂ እንደ ትልቅ ነገር አትውሰዱት። ግን እስኪ እናንተ ራሳችሁ ይሁንና ፍረዱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። የደስ ያላችሁትን አስተያየት ጻፉልኝ።
ልጅ ስል ግን ይኸውት አሁን ይሄ ምን የሚሉት አለባበስ ነው? እስኪ ይኸውት እስኪ አሁን ይሄ ምንድን ነው? የሆነች ሚጢጥዬ ጡቷን በሆነ ነገር ወደ ላይ አድርጋ ያስያዘችው። እናንተ ፍረዱ እንጂ እኔ እኮ አይደለሁም። ከዛ በተረፈ አብዛኞቹ ጥሩ ነው የለበሱት። ትንሽ የሆነ ነገርሽን አይተን ነበረ። ይዝች ክላ ወድጃለሁ። ይች ራሱ ያምራል። ወንዶቻችን ኮፍያ ላይ በርትተዋል። ወንዶቻችን ኮፍያ ላይ በርትተዋል። ግን ስርዓቱ ነው የጠበቀ አለባበስ ይሁን ነው ሀሳቤ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ሆኑ። ፍጹም ካሳሁን ይገባሃል። ብዙዎቹ አርቲስቶች